እግዚአብሔር አምላክ በቃሉ ሕዝቡን እየመገባችሁ ደቀ መዝሙር እንድታደርጉና ወደ መንግስቱ እንድታስገቡ የመረጣችሁ አገልጋይ ወንድሞችና እህቶቼ የጌታ ጸጋና ሰላም ይብዛላችሁ። አሁን ያለንበት ዘመን የጌታችን የኢየሱስ ክርስቶስ መምጫ ጊዜ እንደቀረበ ማቴዎስ 24 በግልጽ ያስረዳናል። እኛስ እግዚአብሔር በአደራ የሰጠንን ሕዝብ ከማገልገል አኳያ ዝግጅታችን ምን ይመስላል በሚል የእግዚአብሔርን ቃል እንድንካፈል ጌታ መንፈስ ቅዱስ ስላሳሰበኝ ነው ወደ እናንተ የመጣሁት። ጌታ ክብሩን ይውሰድ። የማነብላችሁ ቃል ታላቁ ሐዋርያው ጳውሎስ በኤፌሶን ቆይታው ካገለገለው አገልግሎት ጥቂቱን ቁጥር ነው። የሐዋርያት ሥራ ምዕራፍ 20 ከቁጥር 25 እስከ ቁጥር 35 ያለውን ክፍል አነባለሁ። በጌታ በኢየሱስ ስም አነባለሁኝ። እስካሁን በእናንተ ሁሉ መካከል እየተዘዋወርሁ የእግዚአብሔርን መንግሥት እሰብክ ነበረ። ከእንግዲህ ወዲህ ግን ከእናንተ ማንም ከቶ ፊቴን እንደማያይ አውቃለሁ። ስለዚህ ከእናንተ አንድ እንኳን ቢጠፋ ኃላፊነት እንደሌለብኝ በዛሬው ቀን አስገነዝባችኋለሁ። ምክንያቱም የእግዚአብሔርን ሐሳብ ሁሉ ነገርኳችሁ እንጂ ምንም ያስቀረሁባችሁ ነገር የለም። መንፈስ ቅዱስ እናንተን የመንጋው ጠባቂ አድርጎ ሾሟችኋል። እንግዲህ ለራሳችሁና ለመንጋው ተጠንቀቁ። ጌታ በገዛ ደሙ የዋጃትን ቤተ ክርስቲያን ጠብቁ። እኔ ከሄዱ በኋላ ለመንጋው የማይራሩ እንደ ተኩላ ጨካኞች የሆኑ ሰዎች እንደሚገቡባችሁ አውቃለሁ። እንዲሁም አንዳንድ ሰዎች ከመካከላችሁ ተነስተው ጠማማ ትምህርት በማስተማር ብዙ አማኞችን ወደ እነርሱ ይስባሉ። ስለዚህ እያንዳንዳችሁን 3 ዓመት ሌሊትና ቀን እንባዬን እያፈሰሱ እንደ መከርኳችሁ እያስታወሳችሁ ተጠንቀቁ። አሁንም ለእግዚአብሔር ሊያጸናችሁና በቅዱሳንም መካከል ርስት ሊሰጣችሁ ለሚችለው ለጸጋው ቃልም አደራ ሰጥቻችኋለሁ። እኔ የማንንም ብር ወይም ልብስ አልተመኘሁም። በገዛ እጆቼ እየሰራሁ ራሴንም ሆነ ጓደኞቼን እረዳ እንደነበረ እናንተ ራሳችሁ ታውቃላችሁ። ከሚቀበል ይልቅ የሚሰጥ የተባረከ ነው የሚለውን የጌታ የኢየሱስን ቃል በማስታወስ በእጃችን እየሰራን ደካሞችን መርዳት እንደሚገባን በብዙ መንገድ አሳይቻችኋለሁ ይላል። ጌታ ይባረክ። ያነበብኩት ቀለል ባለ አማርኛ የተተረጎመ በ1980 ዓመተ ምህረት በተተረጎመ መደበኛ ትርጉም ነው ያነበብኩት። ቀለል ብሎ ለወጣቶችም እንዲመች በሚል በዚህ ነው ያነበብኩት። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ መንጋውን ለመጠበቅ ሾሟችኋል። በመንፈስ ቅዱስ እናንተን የመንጋው ጠባቂ አድርጎ ሾሟችኋል። እንግዲህ ለመንጋው ተጠንቀቁ
ለራሳችሁም ተጠንቀቁ። ጌታ በገዛ ደሙ የዋጃትን ቤተ ክርስቲያን ጠብቁ እያለ ያስጠነቅቃል። ከዛ በኋላ ደግሞ የታየውን ይናገራል። እኔ ከሄዱ በኋላ ለመንጋው የማይራሩ እንደ ተኩላ ጨካኞች የሆኑ ሰዎች እንደሚገቡባችሁ አውቃለሁ። እንዲሁም አንዳንድ ሰዎች ከመካከላችሁ ተነስተው ጠማማ ትምህርት በማስተማር ብዙ አማኞችን ወደ እነሱ ይስባሉ። ስለዚህ እያንዳንዳችሁን 3 ዓመት ሌሊትና ቀን እንባዬን እያፈሰስኩ እንደ መከርኳችሁ እያስታወሳችሁ ተጠንቀቁ እያለ ይመክራቸዋል። ለኤፌሶን መሪዎች፣ ሽማግሌዎች፣ አገልጋዮች ነው የሚመክራቸው። ወገኖቼ ሆይ ምን አይነት መሰጠት ነው! ራሳችንን የምናይበት ቃል ነው። የቱን ያክል 3 ዓመት ሌሊትና ቀን እንባዬን እያፈሰስኩ እንደ መከርኳችሁ እያንዳንዳችሁ ለምን እንድትጠነቀቁ እግዚአብሔር በገዛ ደሙ የዋጃትን ቤተ ክርስቲያን እንዲጠብቁ በምንም እንዳይታለሉ ወደፊት ከሚመጣባቸው ከዚህ ፈተና ከዚህ ውጊያ በመትጋት በእግዚአብሔር ቃል ጸንቶ በመቆም እንዲዋጉ መንጋውን እንዲጠብቁ ራሳቸውንም ለራሳቸውም እንዲጠነቀቁ ከጨካኝ ከተኩላዎች ብዙዎችን ትምህርቱን የእግዚአብሔርን ቃል እያጣመሙ ከሚወስዱ ከሚነጥቁ ወደ ሞት ይዘው ከሚሄዱ ከነዛ እንዲናጠቁ ይነግራቸዋል። ምን ያህል ባደራ ለተረከበው ሕዝብ ለተሰጠው ከእግዚአብሔር ለተቀበለው ኃላፊነት ወገኖች ሆይ ምን ያህል እንደሚተጋ 3 ዓመት ሌሊትና ቀን ነው የሚለው ወገኖቼ። ሌሊትና ቀን እንባዬን እያፈሰስሁ እንደ መከርኳችሁ እያስታወሳችሁ ተጠንቀቁ ነው የሚለው። ክብር ለጌታ ይሁን። ዛሬ ይህንን ወንጌል፣ ይህንን ቃል፣ ይህንን ምክር ደግሞ ለእኛ ነው ያስረከቡት። ወገኖች ሆይ እኛ ዛሬ በተሰጠን ኃላፊነት በተሾምንበት ስፍራ የምናገለግለው የእግዚአብሔርን ሕዝብ ነው። የእግዚአብሔር ሕዝብ ደግሞ እንዲሁ አልመጣም። በደም ነው የተገዛው። በንጹህ ደም፣ በክርስቶስ ኢየሱስ ንጹህ ደም ነው የተገዛው የተዋጀው። ስለዚህ ይሄ ሕዝብ አደራ ተሰጥቶናል በትክክል ልናገለግለው። ወገኖች ሆይ እየረዳን ልናገለግለው፣ ቃሉን እየመገብን ልናገለግለው፣ የእግዚአብሔርን ቃል በእውነትና በትክክል እየገለጥን ሕዝቡን ወደ መንግስቱ እንድናፈልስ ደቀ መዝሙር እንድናደርግ ነው የተሾምነው። በሕይወት ላይ ነው የተሾምነው። በክርስቶስ ንጹህ ደም በተገዛ በተዋጀ ሕዝብ ላይ ነው የተሾምነው። ይህንን ነገር ወገኖች ሆይ ቀላል አድርገን ማሰብ የለብንም። በራሳችን ነገር እየተያዝን ወገኖች ሆይ ይህንን አገልግሎት ቸል ብንል
ዋጋ እንከፍልበታለን። ወገኖች ሆይ ከእግዚአብሔር ጋር የምንጣላ እንሆናለን። እግዚአብሔርን የምናሳዝን እንሆናለን። ስለዚህ እግዚአብሔር አምላክ ይረዳናል። ሰው ደካማ ነው፣ ግን እግዚአብሔር ይረዳል። ጳውሎስ እንደኛ ሰው ነበረ። በዚህ መጽሐፍ ቅዱስ የተጠቀሱ አባቶቻችን ብዙ ዋጋ ከፍለው ወንጌልን ዛሬ በእኛ እጅ አድርሰውልናል። ወንጌል በእኛ እጅ ገብቷል። እኛስ እንዴት አድርገን ነው ይህንን ወንጌል ለቀጣዩ ትውልድ የምናስተላልፈው? ወገኖቼ ሆይ እንዴት አድርገን ነው የምናስተላልፈው? እግዚአብሔር ይረዳናል። የእግዚአብሔርን ፊት በመፈለግ በመንበርከክ እንደ ጳውሎስ ሌሊትና ቀን በማልቀስ ወገኖች፣ አንድ ቀን አይደለም ያለቀሰው፣ ወራት አይደለም ያለቀሰው፣ 3 ዓመት ይላል። 3 ዓመት ሌሊትና ቀን እንባዬን እያፈሰስኩ። ወገኖች ዛሬ በምን ሁኔታ ላይ ነው ያለነው? አገልጋዮች በምን ሁኔታ ላይ ነው ያሉት? ምእመኖቻቸውን እንዴት ነው እያገለገሉ ያሉት? እንዴት ነው እየጎበኙ ያሉት? እንዴት ነው እየመከሩ ያሉት? እንዴት ነው በዚህ ቃል እያስታጠቁ ያሉት? ወገኖች እንዴት ነው አዳዲስ ነፍሳትን ተቀብለው ይህንን ቃል እየመገቡ ወደ ደቀ መዝሙርነት ወደ መድረስ ብቃት፣ ወደ አገልግሎት እንዲወጡ የማድረግ ብቃትን እንዴት ነው እየሰጡ ያሉት? ዛሬ እንዴት ነው እየሰጠን ያለ ነው? ወገኖቼ እግዚአብሔር አምላክ በእውነት ከኛ ይህንን ነው የሚጠብቀው። ሌላ ምንም አደራ የተሰጠነው አደራ የለም። ህዝቡን ነው አደራ የሰጠን። ሂዱ ያለው እስከ ምድር ዳርቻ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ የነገርኳችሁን ያስተማርኳችሁን እያስተማራችኋቸው ደቀ መዛሙርቴ አድርጓቸው፣ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው ጌታ ዛሬም በመትጋት ለቆሙ እግዚአብሔር አብሮ ነው የሚሆነው። ወገኖቼ ሆይ እግዚአብሔር የተመሰገነ ይሁን። ክብር ለጌታ ይሁን። ጌታ መልካም ነው፣ ይረዳናል። ስለዚህ እግዚአብሔር አምላክ በረዳን መጠን ወገኖች ሆይ በምን አይነት ሁኔታ እንዳለን ራሳችን እናውቃለን። እግዚአብሔር የሚያውቀናል። ግን እንመለስ። ለምናገለግለው ህዝብ እንጠንቀቅ። ለምናገለግለው ህዝብ እውነተኛውን የእግዚአብሔርን ቃል እንመግብ። የምናገለግለውን ህዝብ በጥንቃቄ እንያዝ። ወገኖቼ ሆይ የምናገለግለውን ህዝብ በጥንቃቄ እንያዝ፣ የሚረዱትን እየረዳን። ወገኖቼ ሆይ ጳውሎስ ምን እንዳለ በገዛ እጆቼ እየሰራሁ ራሴንም ጓደኞቼንም እረዳ እንደነበር እናንተ ራሳችሁ ታውቃላችሁ። ከሚቀበል ይልቅ የሚሰጥ ብፁዕ ነው፣ ያኛው ብፁዕ ነው ይላል። ይሄ ደግሞ የተባረከ ነው የሚለውን የጌታ ኢየሱስን ቃል በማስታወስ በእጃችን እየሰራን ደካሞችን መርዳት እንደሚገባን በብዙ መንገድ አሳይቻለሁ ይላል። ወገኖች ሆይ እንደዚህ እየሰራን አሳይተናቸው ይሆን? ከዚህ በኋላ ግን እግዚአብሔር ይረዳናል። ከፍርድና አምልጥ። እግዚአብሔር አምላክ ዘመናችሁን፣ ህይወታችሁን፣ አገልግሎታችሁን ይባርክ። እግዚአብሔር ከእናንተ ጋር ይሁን። ተባረኩ።